ሰላም ጤና ይስጥልኝ። እንዴት ናችሁ? እንግዲህ የሰሞኑ ርዕሳችን ኤችአይቪ ነው። ዛሬ ደግሞ የኤችአይቪ ቴስቲንግ ፕሮሲጀር ምን እንደሚመስል ነው የምነግራችሁ። የዚህ ቪዲዮ ዓላማ እንግዲህ ኤችአይቪ በጣም ቀላል ቴስት በ10 ደቂቃ ውስጥ ውጤቱን ልናውቀው የምንችል በጣም ሲምፕል ነገር፣ ግን ስታተሳችንን ማወቅ ለህይወታችን በጣም ወሳኝ ነገር፣ ከተገኘብንም መድኃኒት መጀመር እንደምንችል፣ ካልተገኘብንም ደግሞ ራሳችንን እየጠበቅን ሌሎችንም መጠበቅ እንደምንችል ማስተማር ነው። ይሄ እንግዲህ ኤችአይቪ የምንሰራበት ቴስት ኪት ነው። አብሮት ሌላ በፈር ይኖራል። ሌላ የሚያስፈልገን እንግዲህ ጣታችንን የምንወጋበት መሳሪያ ነው። እንግዲህ ኪቱን እንከፍተዋለን። በምን ላይ ያለን ብላችሁ ፎቶውን ሁሉ የላካችሁልኝ ያላችሁ በውስጥ መስመር እዚህ ጋር የሚታያችሁ ከሆነ ሲ እና ቲ የሚባል ሁለት ቦታ አለው። እቺ ኤስ ሳምፕል ስፖቷ ናት። ሳምፕል የምናስቀምጥባት ቦታ ናት። ጣታችንን ከወጋን በኋላ ደሙን እዚህ ጋር እናስቀምጣለን። ከዛ በፈሩን እንጨምራለን። በፈሩን ስንጨምር በዚህ ላይ ይሄድና መስመር ያወጣል ማለት ነው። ሲ ኮንትሮል ነው። ስለዚህ ቴስቱ ትክክል ከሆነ ኮንትሮሉ ላይ የግድ መውጣት አለበት። ቴስቱ ፖዚቲቭ ከሆነ ደግሞ ሁለት መስመር እናያለን፣ ቲ ላይ እና ሲ ላይ ማለት ነው። ቴስቱ ኔጌቲቭ የሚሆን ከሆነ ደግሞ ኮንትሮሉ ላይ የግድ ይወጣል። ነገር ግን ቲ የሚለው ቦታ ላይ ምንም አይነት መስመር አናገኝም ማለት ነው። ይህን ያህል ኢዚ ነው። በትክክል ቀጥ ያለ ቦታ ላይ ማስቀመጥ ይኖርባችኋል። ከዛ ቢያንስ 10 ደቂቃ መጠበቅ አለባችሁ ውጤቱን ለማየት። እንግዲህ ራስን መውጋት ትንሽ ከባዱ ነገር ራስን መውጋት ነው። ግን እቺ አትታይም። ከዛ በፈሩን ነው የማደርገው። አንድ ድሮፕ ታደርጋላችሁ። ከዛ እንግዲህ መጠበቅ ነው፣ የሚያስፈልገውን ሰዓት ያክል መጠበቅ ነው። በቃ እንደዚህ ካደረጋችሁ በኋላ ትጠብቁታላችሁ ማለት ነው። ውጤቱን የምናይበት ሰዓት ደርሷል። እንግዲህ ውጤቱ ይሄ ነው። ክሊርሊ እንደምታዩት ሲ ላይ አንድ ደማቅ መስመር አለ። ቲ ላይ ምንም አይነት መስመር የለውም። ኔጌቲቭ ሲሆን እንግዲህ ኤችአይቪ ሳይኖርባችሁ የሚታየው ይሄ ነው። እኔ ከኤችአይቪ ነፃ ነኝ። እናንተም ተመርምራችሁ ዛሬውኑ ስታተሳችሁን በማወቅ አስፈላጊውን እርምጃ እንድትወስዱ ጠይቃለሁ። መልካም ቀን።